ዛሬ ልባርካችሁ ነው የመጣሁት። በመጽሐፍ ቅዱሳችን ላይ የሚገኝ አጭር የሆነ ግን የሰውን ልብና ሕይወት ማረስረስ የሚችል በረከት አለ። ይህን በረከት ብዙዎቻችን በመጽሐፍ ቅዱስ ውስጥ አንብበነው ሊሆን ይችላል ወይም በቤተ ክርስቲያን ውስጥ ተባርከንበት ሊሆን ይችላል። እኔ እንደማምነው ይህን በረከት በልጆቻችን ላይ መናገር ያለብን በረከት ነው። ደግሞ እርስ በርሳችንም መበራረክ አለብን ብዬ አምናለሁ። ይህን በረከት በመጀመሪያ ላንብብላችሁ። ይህ በረከት የሚገኘው ዘኍልቍ ምዕራፍ 6 ከቁጥር 24 እስከ 27 ባለው ውስጥ ነው። እንዲህ ይላል: እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ ይላል። በዕብራይስጥ እንዲህ ይላል: ይባርከך አዶናይ וישמרך, יאר אדוני פניו אליך ויחונך, יישא אדוני פניו אליך וישם לך שלום. ይህንን ጸሎት እስቲ ራሳችን እያንዳንዷን ቃል እግዚአብሔር ይባርክ ይጠብቅ መራራት እግዚአብሔር ፊቱን ያብራል ማለት ምን እንደሆነ ሰላም ከእግዚአብሔር ከራሱ መቀበል ምን እንደሆነ የእግዚአብሔር ፊቱ ወደኛ ዞር ማለት ምን እንደሆነ ትርጉሙ እስቲ በቃ ቃሉን ሜዲቴት እያረግን በደንብ እያረግን እስቲ ምን ማለት ነው ግን እያልን ወደ ውስጣችን እናስብና ከራሳችን ጋር በቃ እንነጋገር። ይሄ ቃል ምን ማለት ነው? ይሄ በረከት ምን ማለት ነው ብለን ምን ያህል ፓወርፉል እንደሆነ ይገባናል። እና ይሄንን በረከት እኔ በቤተክርስቲያን ሲነበብ ወይም ከመድረክ ሲነገር ስሰማ በእምነት ነው መቀበለው። ሕይወቴን መለወጥ እንደሚችል ስለማምን ማለት ነው። እጆቼን አነሳለሁ ከልቤ ጋር አብሬ በቃ በእምነት እቀበለዋለሁ ይሄንን ቃልና ፓወርፉል ቃል ነው። ለእያንዳንዳችሁ ለምትሰሙት ሁሉ ይሄ በረከት በእናንተ ላይ ይሁን። ስለሰማችሁኝ በጣም ነው ማመሰግነው። በዚህ በረከት ደግሞ ልትባርኩት የምትፈልጉት ሰው ካለ ሼር አድርጉለት፣ ሰብስክራይብ አድርጉ። እስከ ኔክስት ታይም ቻው።